አንድ ሰው በጣም የሚያፈቅራትን ፍቅረኛውን ይቀጥራታል እና ብዙም ሳይቆይ እሷን በቦታው ትደርሳለች። ትንሽ ከተጫወቱ በኋላ አንድ የተጠቀለለ ስጦታ ይሰጣታል። ፍቅረኛውም ከፍታ ስታየው ውስጡ ያለው አሻንጉሊት ነው። አመናጭቃ ተቀብላ ፊቷን ትኮሳተርበታለች። እሱም ረጋ ብሎ ምን ነው አልወደድሽውም ይላታል። አዎ ስጦታን አልወደድኩልም ትለዋለች። ይናደድና አሻንጉሊቱን አንስቶ ይዞት ይወጣል። በሚገርም አጋጣሚ ጥሏት በወጣ በቅስፈት ውስጥ መኪና ገጭቶት ሕይወቱ ያልፋል። የቀብሩ ቀንም ልጅቷ አሻንጉሊቱን ይዛ ስቅስቅ ብላ ታለቅሳለች። በለቅሷ መሃልም ፍቅረኛዋ በአሻንጉሊቱ ምክንያት በማጣቷ በቁጭት አሻንጉሊቱን ጭምቅ ታደርገዋለች። ወዲያውም ከአሻንጉሊቱ ዊል ዩ ሜሪ ሚ የሚል ድምጽ ይወጣል። ልጅቷ አልቻለችም። መሬት ላይ ተዘረረች። ስትወርቅ ደግሞ ከአሻንጉሊቱ ኪስ ውስጥ 2 ቀለበቶችና አንድ ብጫቂ ወረቀት ወደቀ። ጽሑፉ እንዲህ ይላል: ሕይወት በእጅሽ የነበረን ነገር አሳጣሽ። ሁሌም መልሰሽ ከመሻትሽ በፊት ምን ጊዜም ያለሽን ነገር ውደጂ።